ሰላም ጤና ይስጥልን ቻናላችን ተከታታዮች፣ በሆርሙዝ የውሃ መስመር ዙሪያ አዳዲስ ፍንዳታዎች ተከስተዋል። በአሜሪካና በኢራን መካከል ቀጠናውን ለመቆጣጠር የሚደረገው ፍልሚያ አሁንም ወደ አደገኛ ምዕራፍ ተሸጋግሯል። የቅርብ ጊዜ አየር ላይ ጥቃት ያረፈው በኢራን ቁልፍ የወደብ ከተማ ባንዳር አባስ ላይ ነው። ፕሬዚዳንት ትራምፕ ኃይሎቻችን ኢራንን በከፍተኛ ሁኔታ እየመቱ ነው ሲል ተናግረዋል። የአሜሪካ ማዕከላዊ ዕዝ ለ5 ሰዓታት በፈጀ ተልዕኮ በመላው ኢራን የሚገኙ ወታደራዊ ቦታዎችን መደብደቡን አስታውቋል። ጦርነቱ አሁን በምሽት ብቻ ሳይሆን በቀንም ጭምር በከፍተኛ ሁኔታ ቀጥሏል። በአንጻሩ የኢራን ኃይሎች ዝም አላሉ። በሆርሙዝ ወሽመጥ ላይ 2 ግዙፍ የነዳጅ ጫኝ መርከቦችን መተው ከጥቅም ውጭ ማድረጋቸውን ገልጸዋል። በዚህ ጥቃት አንድ የመርከብ ሰራተኛ ሲገደል ሌሎች 8 ሰዎች ቆስለዋል። ኢራን ጥቃቱን በማስፋፋት በባህሬን የሚገኘውን የአሜሪካ ይዞታዎችን እንዲሁም በዮርዳኖስ የሚገኘውን የአሜሪካ የአየር ኃይል ጦር ሰፈር በባላስቲክ ሚሳኤል ኢላማ አድርጋለች። ይሁን እንጂ ዮርዳኖስና ሌሎች ባህረ ሰላጤው ሀገራት ሚሳኤሎችን አምክነው መጣላቸውን አስታውቀዋል። ታዲያ ይህ ሁኔታ ቀጠናውን ወዴት እየወሰደው ነው? በመካከለኛው ምስራቅ ጉዳዮች ተንታኝ ሉቺያኖ ዛካሎ ከቢቢሲ ጋር በነበረው ቆይታ እንደተናገረው ቀደም ሲል የተፈረመው የመግባቢያ ስምምነት ፈርሷል፣ የተኩስ አቁምም የለም። ጦርነቱ ማንም ባልጠበቀው ሁኔታ ዳግም አገርሽቷል። ስጋቱ አሁን ኳታር ድረስ ደርሷል። ከቀናት በፊት በኳታር ዋና ከተማ ዶሃ ላይ ከባድ ፍንዳታዎች ተሰምተዋል። ፍርስራሾችም በከተማው ላይ በመውደቃቸው በሰው አካል ላይ ጉዳት ደርሷል። በአካባቢው ያሉ ሀገራት ከፍተኛ ስጋት ውስጥ ናቸው ሲል ገልጿል። ተንታኞች እንደሚሉት ከሆነ ኢራን የአሜሪካን የምድር ወረራ አይጠብቁም። ነገር ግን ትልቁ ስጋት በቡሸር የሚገኘው የኢራን የኒኩሌር ኃይል ማመንጫ ጣቢያ ላይ ጥቃት ይፈጸማል የሚል ነው። ይህ ከተከሰተ ጉዳቱን መላው የመካከለኛው ምስራቅ ቀጠናን ያውካል። ሌላው አስገራሚ ነገር ግን የኢራን ወታደራዊ አቅም ሙሉ ለሙሉ ደክሟል እየተባለ ቢነገርም አገሪቱ አሁንም በአንድ ጊዜ 5 ሀገራትን ማጥቃት የምትችልበት ባላስቲክ ሚሳኤል አቅም አላት። ኢራን ጥቃት በሰነዘረች ቁጥር ደግሞ የሆርሙዝ ወሽመጥ የባህር ትራፊክ ይቆማል። ይህ ማለት የዓለም ኢኮኖሚ አደጋ ላይ ይወድቃል ማለት ነው። በዚህ ሁሉ ፍልሚያ ውስጥ ግን ከፍተኛ ጉዳት እየደረሰ ያለው በንጹሃን ዜጎች ላይ ነው። በኢራን የወደብ ከተሞች ውስጥ በሚፈጸሙ ጥቃቶች የሰላማዊ ሰዎች ሕይወት እያለፈ ነው። አሜሪካ በአሁኑ ወቅት ወታደራዊ መሰረተ ልማቶችን ብቻ ኢላማ እያደረገች መሆኑን ብትገልጽም ጥቃቶቹ ግን ወደ ኢራን ዋና ዋና ከተሞች ዘልቀው መግባት ጀምረዋል። ይህ ጦርነት በወታደራዊ ኃይል ብቻ መፍትሄ የሚያገኝ አይመስልም። ይልቁንም አስቸኳይ የፖለቲካ ውይይት ያስፈልገዋል። የዛሬ መረጃችን ይህን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ሼር በማድረግ ቤተሰብ መሆን ይችላሉ።